እውነት ነው። ታፍሩበታላችሁ፣ ትሸማቀቁበታላችሁ። ነብዩን እንወዳለን እንዴ? ማይወዳለን እንዴ? ሙእሚን ሆኖ اللهم صل وسلم على نبينا محمد። ግን አንድ ነገር ልንገራችሁ፣ እኛ ለነብዩ ያለን ሁብ ተደምሮ የኡማው አንድ ሚዛን ቢቀመጥ ነብዩ አለይሂ ሰላቱ ወሰላም ለኡማቸው ያላቸው ፍቅር ውዴታ አንድ ሚዛን ላይ ቢቀመጥ የሳቸው ሚዛን ይደፋል። አንስተካከላቸው። አሁን ወዳለን ለወደፊትም ይመጣሉ። እኔን ለማየት ልጆቻቸውን ንብረቶቻቸውን መሰዋት የሚፈልጉ ትውልድ ይመጣሉ ተብለናል። ግን ሚዛን ላይ ቢቀመጥ እሳቸው ለኛ ያላቸውን ዋትስአፕ ዩቲዩብ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰሞኑን እንግዲህ የተዘዋወረ ያለውን ነገር ሰምታችኋል ብዬ ተስፋ አደርጋለሁ። እፎይም እንግዲህ ሰሞኑን ጥቃት ሊደርስብኝ ሲል እየመከትኩ ነው ብሎ ተናግሯል። ይህንን በመጨረሻ ምናስደምጣችሁ ይሆናል። እናንተ ብቻ እስከ ቪዲዮ መጨረሻ ድረስ መከታተላችሁ እንዳራሱ ቪዲዮን በላይክ ጀምሩት። ምን አገባ? ይመለከታል። የፈለጉበት ቦታ ቢያደርጉ አንተ ምን አገባ? በመሰረቱ ሙስሊሞችን ለመገምገም ከፈለክ ቅዱስ ቁርአን ይዘ እነሱን ገምግም። ቻው። መጽሐፍ ቅዱስ ይዘ ሙስሊሞችን ልትገመግም አትችልም። ምክንያቱም ትልቅ ልዩነት ስላለ መጽሐፍ ቅዱስና ቁርአን መካከል። ኦኬ። ቁርአን ይዘ ክርስቲያን ወንድምህን እንደማትገመግመው ሁሉ ማለት ነው። እነሱ ይመቻቸው። ምን አገባህ? ምን ይመለከታል? ሲጀመር አንተ ምን የሚሉት ነው? ይሄኛው ጥላቻ ምን የሚሉት? የራሴ ልጅ የምትለው ሰው ራሱ በዚህን ያህል ደረጃ ነው የአንተን ስተትና ዲስሪስፔክት የሚያወራው። አንተ ማለት የኛ ድክመት ውጤት ነው። በዲናችን እኛ ደካማ ባንሆን ኑሮ አንተ እንደዚህ ዛሬ አትሰድበንም ነበር። ነብዩ ሰለላሁ ዐለይሂ ወሰለም መዝለፍ ምን አመጣው? በሐሳብ መሸናነፍ ሲያቅትህ ወደ ሰው እምነት መጣህ። እንዴት ታዋርዳለህ የሰውን እምነት? የዚህ ፕሮግራም መነሻ ይሄ። በማህይም ግን ምን ይፈረዳል? በአላዋቂ ምን ይፈረዳል? ቢያንስ ያንድን ሰው አባት እንኳን መስደብ እንደማይቻል ያውቃል ይህ ሰው። ለምን ግን ናቀን? እንዲህ 1.5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰላም ይህ ተራ ሰው በክፉ አነሳቸው፣ በአደባባይ ሚዲያ ላይ ዘለፋቸው። የኢትዮጵያ ሙስሊሞች የት እንዳለን ሁላ እኔ አላቅም። ወላሂ ነው የምላችሁ፣ የት እንዳለን ሁላ አናቅም። ይሄ ሰው በእኛው ሀገር እኛው ውስጥ ቁጭ ብሎ እንደዚህ ከተሳደበ የት ነው ያለ ነው? ለፍልስጤም መጫዋችን ከንቱ ነው። ዝም ብለን ነው ለፍልስጤም እየጮውን ያለ ነው። እሱ አካባቢ ላይ የምትገኙ ሙስሊሞች በጣም ነው የምትገርሙ። ወላሂ ነው የምላችሁ፣ በጣም ነው የምትገርሙ። ይህ ግለሰብ ፈጽሞ ማምለጥ የለበትም። ከአዳማ ወደ አዲስ አበባ ገብቷል። እውነት መሸማቀቅ ካለብንም የምንሸማቀቀው ይህ ግለሰብ ካልተያዘ ነው። እሱ እንዳለው የነቢዩ ስም ሲነሳ ሳይሆን ሰለላሁ ዐለይሂ ወሰለም ነቢዩን በዚህ መልኩ ተናግሮ ከሀገር መውጣት ከቻለ ያኔ እንሸማቀቃል። አዳማ እየኖረ እስካሁን ድረስ ለምን ዝም እንዳላችሁት አልገባኝም። መረጃ እንኳን መስጠት አልቻላችሁም። እኔ በጣም ነው የገረመኝ። አሁንም ከሆነ ግን ይህ ግለሰብ ለዚህ ግለሰብ እውቅና የሚሰጥ ሃይማኖት ካለ ወላሂ እሱ ራሱ የሞተ ሃይማኖት ነው። ልክ እኛ ሙስሊም ሆኖ ክርስትናን ሲሳድ ማስተማር ሳይሆን ንጽጽር ሳይሆን መሳደብ ሲጀምር እንደምንቃወመው ሁሉ የማይቃወም ሃይማኖት ካለ ሃይማኖት መሆኑን እጠራጠራለሁ። ስለዚህ የግለሰብ በህግ ሊጠየቅ ይገባል። መጅሊሳችን ዝም እንዳለ ነው፣ እኛ ዝም አንልም። መያዝ አለበት ከሀገር እንዳይወጣ። አሁን ይሄ ነገር በንግግር ብቻ መቅረት የለበትም። ወላሂ ነው የምላችሁ፣ በንግግር ብቻ መቅረት የለበትም። ይሄ ነገር በድርጊትም መደረግ ያለበት ነገር ነው። ከምንም በላይ እሳቸውን ነው ማስቀደም ያለብን በዚህ ጉዳይ ላይ። ፕሊዝ ሁላችንም የምንችለውን በሙሉ ማድረግ አለብን። ይሄ ሰው ትክክለኛ የሆነ ቅጣት ካላገኘ ከዚህ ድርጊቱ አይቆጠብም። ሁሌም ቢሆን ያወራል። ዋካችሁ ነሽዳ መልስ አይሆንም። እንዴት አድርገን መመለስ እንዳለብን ማድረግ ስራችን መስራት እንዳለብን እናውቃለን።
የረሱል ሰለላሁ ዐለይሂ ወሰለም ስም ዛሬ አይደለም መሰደብ የተጀመሩት። ትናንት ይሰድቧቸው ነበር፣ ዛሬ የሚሰድቧቸዋል፣ ነገ የሚሰድቧቸዋል። ታዲያ እንዴት ነው ሰው መመለስ ያለበት? በነሽዳ እንደዚህ ያ ረቢ ሰለላሁ ዐለይሂ ይሄ መልስ አይደለም፣ ጭፈራ መልስ አይደለም። እናንተ በራሳችሁ ጊዜ እናንተ ናቸው ያፈመሳችኋቸው። ተሳዳቢዎችን ያፈመሳቸው የኛ ሙስሊሞች ልጆች ናቸው። በእነሱ መካከል ምንም ቦታ የማይኖራቸው አካሎች ማለት ነው። በራሳቸው ጊዜ የምታፈምሷቸው እናንተ ራሳቸው ነው። ምንም ማድረግ አይቻልም። ለማንኛውም በዚህ በነሽዳ መልስ አይሆንም። እሱ ነሽዳ የሚባል ነገር ኢስላምን አይወክልም። እስላማዊ ነሽዳ፣ እስላማዊ ፊልም ምናምን የሚባል ነገር የለም በኢስላም። الدين قال الله وقال رسوله وقال الصحابة هم أولو العرفان كما قال الإمام ابن القيم الجوزية رحمه الله تعالى. ዲን ብሎ ማለት አላህ እንዲህ አለ፣ መልእክተኛው እንዲህ አሉ፣ ሰሃቦች እንዲህ አሉ፣ አለቀ በቃ። ይሄ ነው እስላማዊ ነሽዳ፣ እስላማዊ መንዙማ፣ እስላማዊ ፊልም፣ እስላማዊ ገለመሌ። الإسلام بريء من هذه الأشياء. الأناشيد يعني ليست من طرق الدعوة، وكذلك الأفلام وكذلك المنظومات كما يسمونها التي فيها الشرك والخرافات والبدع. كان هذه النجار سوى ستة يقبل الله قال እንዲህ ነው ብሎ ለሰዎች በመናገር የመልእክተኛው ቃል እንዲህ ነው ብሎ በመናገር ይሄ ነው እንጂ ትምህርት ብሎ ማለት እንደዚህ አይነት ነገራቶች ከኢስላም አይደሉም። ተውት፣ ተማሩ እናንተ። ከዛ በኋላ ለክህደት ባለቤቶች፣ ለቢድዓ ባለቤቶች፣ ለሽርክ ባለቤቶች መመለስ እሱን ነገር ለእውቀት ባለቤቶች ተውት። እነሱ አካሄዱን ያውቁበታል፣ የሰዎችንም ዓላማ ስለሚያውቁ ማለት ነው። ይዟቸዋል ጀርባቸውን ምን እንደሚቀነጥሳቸው በደንብ አድርገው ያውቃሉ እነዚያ ሰዎች የእውቀት ባለቤቶች። እናንተ ግን አታውቁ። በዚህ እናንተ አውቃችሁ ነው እያፈመሳችኋቸው ነው። እሺ ጥያቄ ያለው መቀጠል ይችላል። አንድ ሁሱ እንደሰማችሁት ብለዋል። በነሺዳ አድርገን አቀናብረን መልቀቃችን ምንም አይነት ጥቅም የለውም፣ ይሄ ነገርም አይቻልም፣ ሙስሊምን ሊወክል አይችልምም ብለዋል። ኤኒዌይስ በነሺዳ እኛ አሁንም ቢሆን ምንም ነገር ማምጣት አንችልም። ዝም ብለን ላይክ እና ፎሎ ስብሰባ ሊሆንልን ይችላል እንጂ ጀስት ምንም አይነት ጥቅም የለውም። ጥቅም ያለው እዚህ ጋር በቃ ጀስት አክሽን ካልተወሰደ ምንም አይነት ጥቅም የለውም ይሄ ነገር። አሁንም ቢሆን ለሳምንት ብቻ ነው፣ ሳምንት ራሱ አይደርስም። 2 ቀን 3 ቀን ይወራና 4ኛ ቀን ላይ ዝም ነው። ጀስት ይሄ ሰው ግን ትክክለኛ የሆነ ቅጣቱን ሊያገኝ ይገባል። ሙስሊሞች የቅዱስ ቁርአንን ሙሉ በሙሉ የያዘን ሰው የሚሰጡት የስም ስያሜ ምን በመባል ይታወቃል? ሼክ አይደለም። ሙስሊሞች ቅዱስ ቁርአንን ሙሉ ለሙሉ በቃሉ ወይም በውስጡ ለያዘ ሰው የሚሰጡት የስም ስያሜ አይደለም። ኡስታዝ አይደለም። ሀጂ አይደለም። ኡስታዝ አይደለም። ሐፊዝ ነው። ሐፊዝ ይባላል። ሼክ አላለም ጀለስ ኢብሊስ አለይሂ ሰላም ትክክል። ሼኪም ሊይዝ ይችላል። ሼክ የሚባለው በአጠቃላይ ሲያቅ ነው። ቁርአንን ደግሞ በጭንቅላታቸው ውስጥ የያዙ ሰዎች ሐፊዘ አልቁርአን ይባላሉ። በዚህ በረመዳን ወር አንዳንድ ቦታ ላይ ዱዓ የምናረጋቸው ነገሮች እጅግ በጣም የሚያስቁ ናቸው። እንደዚህ ስላችሁ ለቃላት አጠቃቀሜ በጣም ይቅርታ፣ ግን የምሬን ነው የምላችሁ። እጅግ በጣም የሚገርሙ ዱዓዎች ነው የምንሰማው። እስቲ ከዱዓዎቹ ትንሹን ልጋብዛችሁ። الدعاء من أمريكا ومن ساوث أفريقيا ومن أستراليا ومن كندا ومن جابان ومن جرمن ومن سعودي عربيا ومن إثيوبيا ومن أوروميا إلا بلغت لهم مرادهم وقضيت لهم حوائجهم ويسرت لهم أمورهم وقضيت لهم حوائجهم كلها برحمتك يا أرحم الراحمين ولا طالبا للعلم إلا جعلتهم عالما بكتابك عاملا بكتابك وسنة نبيك عالما بكتابك مشرعين محدثين مصنفين مدرسين معلمين برحمتك يا أرحم الراحمين ولا طالبا للعلم إلا مكنت لهم في علمهم إلا عافيتهم برحمتك يا رب العالمين ولا عالما إلا جعلته عاملا بكتاب وسنة نبيك برحمتك يا أرحم الراحمين خاشعين لك خاضعين لك قائمين لك ذاكرين لك محدثين لك مذكرين لك معلمين لك مدرسين
مؤسسين لك مؤلفين لك برحمتك يا أرحم الراحمين برحمتك يا أرحم الراحمين ولا من أرادنا بسوء إلا أهلكته برحمتك يا أرحم الراحمين ولا من أرادنا بسوء በዚህ ዱዓ ላይ በጣም የገረመኝ ነገር ለአሜሪካና ለካናዳ ለጀርመን እየለመኑ ነበሩ። ካናዳ፣ አሜሪካ፣ ጀርመን ምን አይነት አገሮች ምን አይነት ህዝቦች ነበሩ የሚለውን ደግሞ ብናይ አሪፍ ነው። ኤኒዌይስ ፍልስጤም የምትባለው ሀገር እንዳትቆም በሁለት ሀገሯ እንዳትቆም ወይም ደግሞ ፈራርሳ እንድትቀር ያደረጉት እነሱ ናቸው። በዚህን ያክል ደረጃ በዚህን ያክል ቦምቦችን ኢንቨስት አድርገው ጋዛን እንደዛ አፍርሰው ያበቁት እነሱ ናቸው። እንዴት ለነዚህ አይነት ሰዎች ደግሞ ዱዓ ይለመናል? ባለፈው እኮ እንደዛ ሲቃጠል ሰዎች በጣም የተደሰቱት በዚህ ጉዳይ ላይ ነው። በቃ ሌላ ነገር የለም። ሀታ ሰው ይደሰታል ራሱ በእነሱ ጥቃት ሲደርስባቸው። ጀስት እንዲህ ደግሞ ዱዓ ማድረግ እኔ በጣም ነው የገረመኝ። የምሬ ነው የምላችሁ። ዱዓ አለ በሐዲስ የመጡ ዱዓዎችን እነዛን ብንጠቀምሳ እነዚህ ለካናዳ ለአሜሪካ መለመኑ እኔ ትንሽ በበኩሌ ተቃውሞ ያለው እናንተን ሀሳብ ደግሞ በኮመንት ስር እፈልጋለሁ። በሚያስገርም ሁኔታ ሪከርዱ ተሰብሯል። በሳውዲ አረቢያ በመካ ከተማ አልሐራም መስጂድ በታላቁ የረመዳን ወር በአንድ ቀን 500,000 ሰዎች ኡምራ በማድረግ ተይዞ የነበረውን ከፍተኛ ቁጥር ያለው የኡምራ አድራጊ ሪከርድ መሰበሩን የሳውዲ አረቢያ መገናኛ ብዙሃን ዘግበዋል። በተለያዩ የዓለማችን ክፍሎች የሚገኙ በሚሊዮን የሚቆጠሩ ሙስሊሞች በረመዳን ወር በየዓመቱ ኡምራ ለማድረግ ሳውዲ አረቢያ እንደሚያቀኑም ተገልጿል። ሪከርዱ ተሰብሯል። ለሚመጣው አመት ደግሞ እኔ እናንተ ተቆጥረን ሪከርዱን ምንሰብር አላህ ያርገን። አሚን በል በኮመንት ስር። ይሄ ዱዓ አይገኝም። በረመዳን አፍ ነው የተበረከው። አሚን ትላለህ በኮመንት ስር፣ ከዛ ላይክ ታደርጋለህ። ኦፍ ቶፒክ የምትሄጂው ነገር አለ ቶሚ። አሪፍ ተሄጂና መጨረሻ ላይ ታግማሚዋለሽ። እኔ የምላችሁ አንድ 3 ቀን ረመዳን ነው ምናምን ብዬ ነው በቃ ከቲክቶክ ላይ ላረጋጋው ምናምን ብዬ ላጥብል የሆነ አንድ ማታ የሚልፈው አረቄ ከጭንቅላቱ ላይ የማይወጣለት ሰውዬ መሐመድ የሚባል ነገር ቲክቶክ ላይ እንዲደብራችሁ ነው ማረጋችሁ ምናምን እያለ እየፎከረ ነው አሉ። አራችሁ የሌለ ቀልደኛ ነሽ። ቀልደኛ ገበሬ ይሞታል በሰኔ ያሉት ዙልፋ የሌለ ቀልደኛ ነሽ አንቺ። አሁን አንተ ስላልክ ምናምን አንተ ተጽዕኖ ፈጥረህ አሲድ ፈጥረህ ምናምን በቃ እሱ እንደዛ ብሏል ምናምን ብለን እኛ መሐመድ ማለት ይደብረን። ኦ ማይ ጋድ አንተ ሌላ ዓለም ላይ ነው ያለው። ለነገሩ ምን አይነት ዓለም ላይ ትኖራለህ? ምን ማታ አረቄን ትልፋለህ እስከ 6 ሰዓት እስከ 7 ሰዓት ድረስ ከጭንቅላት አይወጣም። እሱን ትለፈልፋለህ ምናምን። እኔ ሲጀመር ይኸውልህ እሱን ሰውዬ ክሌም የሚያደርግ ሃይማኖት ካለ የመጨረሻ ማፈሪያ የሆነ ሃይማኖት ነው ባይተው እሱን ክሌም የሚያደርግ። እኔ አሁን ሙስሊም ሆኖ ምናምን እንደዚህ በእስልምና ስም ዳዋ አረጋለሁ ምናምን እያለ ላይ ካላ ሌላውን ሃይማኖት እንዲጥብ እያደረገ የሚሳደብ ምናምን ሰው ካለ ማለት በጣም የብልግና ስድብ ማለት። ምክንያቱም ላይ ሃይማኖት እስልምና ታውቃላችሁ እንዳትሳደቡ ብሎ አሳምሮ ነግሮናል። የሌሎች ሃይማኖቶችን እንትን እንዳትሳደቡ ምክንያቱም ታውቃላችሁ ቁርአኑን ታውቃላችሁ። ስለዚህ እንደዚህ የሚያደርግ ሰው ካለ ለምሳሌ አረ ብራዘር ቀድመን የምንታገለው እኛ ነን። ላጥበል አትመለከተንም የኛ አይደለም እዛው ራስህን ቻል ኢዶ ሪፕሬዘንተር እኛ ሪፕሬዘንት አታርግም የምንለው እኛ ነን። እና እሱን ሰውዬ ክሌም የሚያደርግ ሃይማኖት ካለ በቃ ደና ሰው የለም ማለት ነው። ያው ደና ሲታጣ ይመለመላል ጎባጣ ብለዋል የትዬ ዙልፋ እህት ሲስተርየው ማለት ነውና ያው ደና ሰው ጠፍቶ ጎባጣ እየመለመሉ ነው ማለት ነው። ያንን ክሌም የሚያደርጉ ሰዎች ካሉ ያን ሰውዬ ብቻ ግን ማለት ነው ይወለ ረሱል ሰለላሁ ዐለይሂ ወሰለም ወረፈዕና ለከ ዚክረክ ተብለው ማለት ነው ይወለ በስንት ቢሊየን ሙስሊም በቀን ስንቴ የሚያወሳቸውን ሰውዬ አሁን አንቺ እዚህ ጋር ከች ብለሽ ቲክቶክ ላይ ስለፎከርክና እኛ ሊደብረን አራተ ንቃ በእናት ልቃ የሌለ በቃ እንትን ላይ ነው ያለው። አንተ እዛ ታች ላይ ስለተግማማ ምናምን የእሳቸው ክብርና ኦር የእሳቸው መወሳት ምናምን ይጠፋል ብለህ ደብሮ ነው ይወለ እንዲያንገሸግሽን ሳይሆን ይወለ ምን እንደምናደርግ ታውቃለህ? አንተ እንዲያንገሸግሽን እናደርጋለን። ከዚህ በኋላ ምን እንደምናደርገው መሰለ በየኮሜንቱ እንደውም ቻሌንጅ ልጀምር ነው በየኮሜንቱ ማለት ቲክቶክ ላይ እያንዳንዱ ቪዲዮ ላይ ማለት ነው እየገባን ሙሐመድ ሰለላሁ ዐለይሂ ወሰለም ብለን ኮሜንት እናደርጋለን። ከዛ ብራዘር ቲክቶክ በገባ ቁጥር በየኮሜንቱ በየምኑ የምታገኘው መሐመድ የሚል ስም ነው ያንገሸግሻል። በዚህ ስትል ወዲህ ዞር ብትል ምድር ያለው ሰውየው ወዲህ ዞር ቢል ሰው የለምና ወዲህ ዞር ቢል ሰው የለምና ምናምን ሽጉጡን ጠጣ እንደተባለው ሰውዬ ጠጣዋለህ። ከፈለክ ይመችህ እሱን ጠጣለህ። አርካረቂው ይሻላል። እኛ ግን ይወለ እንቀጥላለን። ረሱላችን ሰለላሁ ዐለይሂ ወሰለምን ማውሳት የሳቸውን ስም ማንሳት ምናምን እንቀጥላለን። እንደውም አንተ እንዲያንገሸግሽ ነው የምናደርገው ቲክቶክ ላይ ማለት ነው። ስለዚህ ኤቭሪባዲ ዱ ዛት። እዚህ ቪዲዮ ኮሜንት ላይ ራሱ እየገባችሁ ስለ ረሱል ሰለላሁ ዐለይሂ ወሰለም ጻፉ፣ ሰላዋት አውርዱ፣ ጻፉ። በየኮሜንቱ ቻሌንጅ አድርጉትና ጀለስ ይደብረው ካረቄው ያኛውን ቅድም ሜንሽን ያደረኩላችሁ ነገር ይጠጣ። اللهم صل على سيدنا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد
ሐቢቢ ያ ረሱላህ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። እሳቸው እኮ ለዓለማት እዝነት ናቸው፣ እዝነት ናቸው ለዓለም። እንዴት ብለን እርሶን እንጠላለን? እንዴት ብለን ዓለም ላይ ያለው ሰው በሙሉ ቢጠላቸው እኔ አንሱ ወላሂ አንገቴ ላይ ቢላ 2 ቢሊዮን የሚያክል ህዝብም ውሳኔው ይሄ ነው። ምንም ልታረግ አትችልም። ኤኒዌይስ እንደለመድኩ አሁንም አሸባሪ ትላለ እንጂ ዋጋህን ታገኛለህ፣ ዋጋህን ታገኛለህ። አሁንም መንበጫበጭ ጀምሯል። በነገራችን ላይ ምን እንደሚል ስሙት። ሰላም ጤና ይስጥልኝ። በፌስቡክም በቴሌግራምም በዩቲዩብም በቲክቶክም ለምታዳመጡን ይሄ ቪዲዮ ከደረሳችሁ ስለኔ ያሳሰባችሁ ሁላችሁም እኔ ሰላም ነኝ፣ በጥሩ ጤንነትና በጥሩ ሁኔታ ላይ ይገኛለሁኝ። የተለያዩ ፖስቶችን ከኔ ጋር የተያያዙ ተመልክቻለሁኝ። ምንም ነገር የለም፣ የተሞከሩ ነገሮች ነበሩ። ራሴን በበቂ ሁኔታ መከላከል እችላለሁ። በበቂ ሁኔታ ለተፈጠሩ ነገሮች በቀላሉ ማለት ይችላል። ቀጣይም ለሚፈጠሩት በበቂ ሁኔታ ራሴን መከላከል በማንኛውም ሁኔታ እችላለሁ። ከአሁን በኋላ ላሉትም እንደዚህ አይነት ለማደናገር ለሚሰሩ ክርስቲያኖች ነቅታችሁ ከጎናችን እንድቆሙ። ኢንኬዝ ችግር ካልተፈጠረ ማታ እንገባና ያለውን ነገር በመረጃ እና በማስረጃ ብዙ ነገሮች የምንገልጽላችሁ ይሆናል። በበቂ ሁኔታ ራሴ መመከት እችላለሁ። አንተ ማነህ? ጋሽ ትራምፕ ተው እንጂ ተው፣ ተረጋጋ። አንተ በበቂ ሁኔታ ራስህ መመከት ትችላለህ። እና ታዲያ እንዲህ እንደ አይጥ ጉድጓድ ለጉድጓድ ውስጥ ለምን ትዞራለህ? ውጣና ቀጥታ ተናገር። እስቲ ውጣ። የምሬን ነው የምልህ። እስቲ ውጣ። እስቲ አንተ ራስህ መመከትህን እናያለን። ጀስት ግን እንደዚህ ማውራት የሆነ ላይሳካ ይችላል። ማውራት ብቻ ምንም አይነት ጥቅም የለው። ግን አላህ ሻሂዴን ነው የምልህ፣ ዋጋ ትከፍላለህ። ላወራከው ነገር ዋጋ ትከፍላለህ። ያኔ ጭንቅ ሰዓት ከአላህ አስታራቂ ኢማሙ አለልሽ አንድ ሰው ነፍስ አትጨነቂ ኢማሙ ሸፋዓሚ ሆነሽ አንዴ የለም ከነቢ ሌላ ኢማሙን ሸለመው አላህ። አልፊ ሰላት ወሰላም ዐላ ነቢ አልፊ ሰላት ወሰላም ዐላ ኢማሙን ሸለመው አላህ። ሸለመው አላህ እያልን ነው ነቢያችንን እያስበላ ነው። እንደዛ እያልን ነው እሳቸውን ያስበላ ነው። እንደዚህ እየጨፈርን ነው እሳቸው የተበሉብን። ለዛሬ ያስነላቸው ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ።